አሁን ዶክተር አብይን እናውግዘው። አኖሌ ላይ ይህ ነው የማይባል ግፍ ተፈጽሟል። በኢምፔሪያል አርሚው ግፍ ተፈጽሟል። ሐውልትም ቆሟል። የአኖሌ ሰዎች አሉ ዋሽቶ ማስታረቅ በሚል እኔ ብቻ ሳልሆን ጥቂት የኦሮሞ ልጆች በተመሳሳይ ሁኔታ አኖሌ ጋር ያለውን ነገር ለመሰወር ሞክረን ነበር። ነገር ግን ጀርመኖች ሰላም ያገኙት ናዚን አውግዘው ነው። ጣሊያኖችና ፋሺስቶች ሰላም ያገኙት ፋሺስትን አውግዘው ነው። ደቡብ አፍሪካ ሰላም ያገኘችው አፓርታይድን አውግዛ ነው። የተለያዩ ሀገሮች በታሪክ ውስጥ ያለውን ስህተት አውግዘዋል። ስለዚህ መሸፋፈኑ መደባበቁ ለብሔራዊ ምክክርም አንዱ ዓላማ እሱ ነው ብያቸዋል። ሁለተኛ ግን በዋናነት ኢሚዲየት ኮዝ ነው ዛሬ ገባሁት ግን በዋናነት የሚያደርጉት ቪዲዮ ስለሆነ እንግዲያውስ አኖሌ ላይ መራራ ግፍ ተፈጽሟል። ይህን ግፍ በመሰወሬ እጅግ ተንበርክኬ ዝቅ ብዬ ሪሊ እንደዚህ ተንበርክኬ የኦሮሞን ሕዝብ ይቅርታ ጠይቃለሁ። ያው ታሪክ ጻፊ ነኝ፣ የታሪክ ተማሪ ወይም ደግሞ የታሪክ አስተማሪ ነኝ ብለህ ነው የምታወራው። ይህንንም መጽሐፍ ጽፈሃል። መጽሐፉ እንደ መጽሐፍ ችግር የሌለበት ጥርት ያለ ታሪክ የተጻፈበት መጽሐፍ ነው። መጽሐፉን እንደ መጽሐፍ ከመዘን ነው ማለት ነው። ግን እዚህ መጽሐፍ ላይ ያወራሁት ውሸት ነው ብለሃል። በመጀመሪያ ደረጃ አኖሌ ላይ ግፍ ተፈጽሟል ብለሃል። አኖሌ ላይ ግፍ ፈጻሚው ማን ነው? ሚኒሊክ ወይስ ወታደሮቹ? ሀገር በማቅናት ዘመቻ ውስጥ የሚኒሊክ ወታደሮች በተለያዩ ቦታዎች ዘምተዋል። ለምሳሌ ወደ ወላይታ፣ ወደ አርሲ፣ ወደ ሐረርጌ፣ ወደ ተለያዩ ወደ ሙስሊም ጉራጌ ዘምተዋል። ቴርቲሮችን ኢንኮርፖሬት አድርገዋል። ስለዚህ በሚኒሊክ ስር የነበሩት የሚኒሊክ ወታደሮች እነማን ናቸው ብለን ወደ ኋላ ካጤን ነው ጥያቄውን ልጠይቅና መልሱን ለራስ ልተው። የሚኒሊክ ወታደሮች እነማን ነበሩ? አርሲ ላይ ግፍ ተፈጸመ እስከተባለ ለዚህ ግፍ ዋነኛ ተጠያቂ እዛ ጋስ ግፍ ፈጻሚው መሪ ተዋናዩ ማን ነበረ? ወታደሮቹ እነማን ናቸው የሚለውን ጥያቄ ለአንተ ልጠይቅ። ሁለተኛው ጀርመኖች ናዚን አውግዘው ነው ሰላም ያገኙት፣ ጣሊያኖችም ፋሺስትን አውግዘው ነው ሰላም ያገኙት ከተባለ እዚህ ሀገር ውስጥ ኢህአዴግ ወደ ስልጣን ከመጣ ጀምሮ እስካሁን ድረስ ለ30 ምናምን ዓመታት እንደ ሚኒሊክ የተወገዘ ንጉስ አለ እንዴ? እንደ ሚኒሊክ ሁሉም አፉን የሚፈታበት እንደ ሚኒሊክ የተሰደበ ንጉስ አለ እንዴ? የታለ ሰላማችን? ሚኒሊክን ማውገዝና ሚኒሊክን መስደብ ሰላም ቢያመጣ ኖሮ እንደ ኢትዮጵያ አብሶሉት ፒስ የምትሆን ሀገር አልነበረችም። ሚኒሊክን ማውገዝ ሰላም የሚያመጣ ቢሆን አብሶሉት ፒስ ወይም ደግሞ ፍጹም ሰላም ነበር የምንሆነው። ሚኒሊክን ማውገዝስ ተገቢ ነው ወይ? ሚኒሊክን ከናዚና ከፋሺስት ጋር ማነጻጸሩስ ተገቢ ነው ወይ? ፋሺስት ለጣሊያን ናዚ ለጀርመንስ ይጠቅም ነበር ወይ? ጀርመናውያን ናዚን ያወገዙት ናዚ ለጀርመን ምንም አይነት ጥቅም ስለሌለው ነው። ፋሺስትም እንደዚሁ ለጣሊያን። ሚኒሊክ ግን ከነዚህ ይለያል። ሀገር አቅንቶ ድንበር አስምሮ ዛሬ ይሄው አንተ እንደፈለክ የምትበጠረቅባትን ሀገር ሰርቶልህ ያለፈ ታላቅ ንጉስ ነው። እሱን ማውገዝ ምንም አይነት ውሃ የማያነሳ ሪዝነብል ያልሆነ እንቶ ፈንቶ የሆነ ሐሳብ ነው እያነሳህ ያለኸው። ሌላው አርሲ ላይ ግፍ ተፈጽሟል። ኦፍ ኮርስ ግፍ ተፈጽሞ ሊሆን ይችላል። ለምን ጂማ ላይ አልተፈጸመም? ለምን ለቃ ነቀምት ላይና ቄለም ላይ ለምን አልተፈጸመም? እነ ጆቴት ሁሉ ሪዚስት ቢያደርጉ ይሄ ታሪክ እዛም ይደገም ነበር። ግን ዋይዝ ስለሆኑ ጥበብ ስለነበራቸው ሪዚስት አላደረጉም። ወታደራዊ ቁመናቸውን ስለሚያውቁ በሰላም ፒስፉሊ ለሚኒሊክ ገበሩ። ሰላማቸውን አስጠብቀው ጂማ ላይ አንድ ደም ጠብ ሳይል፣ ወለጋ ላይ አንድ ደም ጠብ ሳይል በሰላም ኢትዮጵያ ወደምትባለው ኢምፓየር ራሳቸውን አስገቡ። ሰላማቸውን አስጠበቁ። ህዝባቸውንም ከደም መፋሰስና ከእልቂት ታደጉ ማለት ነው፣ ዋይዝ ስለነበሩ። አርሲ ላይ የነበሩ ሀገረ ገዢዎች ግን ወታደራዊ ቁመናቸውን ሳይለኩ ከንጉሱ ጋር ያላቸውን ልዩነት በትክክል ሳይረዱ ሪዚስት ወደ ማድረግ ሄዱ። ንጉስን ሪዚስት ለማድረግ ከሞከርክ ጊዜው የቴሪቶሪያል ኤክስፓንሽን ስለሆነ ሁሉም አይነት እርምጃ ሊወሰድብህ ይችላል። ለምሳሌ የቅርብ ትዝታችንን እናንሳና ወያኔ ወይም ደግሞ ቲፒኤልኤፍ ለማዕከላዊ መንግስቱ አልታዘዝም አለ። ከዛስ ምን ሆነ? ወደ እልቂት ገባ፣ ወደ ጦርነት ገባ። አሁን ዶክተር አብይን እናውግዘው፣ ለዛ ነገር ተጠያቂ አድርገን እናውግዘው ከሆነ ሎጂኩ የሚመራን ወደዛ ነው። ምናልባት አንተው በዘረጋኸው ወጥመድ ራስህ ታስረህ ልትወድቅ ስለምትችል ሎጂኮችን ስታነሳ በትክክል ሪዝነብል ያደርገኛል ወይ የሚለውን ነገር መዝነህ ሊሆን ይገባል። ወደ ነፈሰበት መንፈስ ወደ ሞቀበት መሞቅ ሳይሆን
አንድ የታሪክ አዋቂ፣ አንድ የታሪክ ምሁር ነገሮችን ሪዝነብል ሆኖ ነው መመልከት ያለበት። አኖሌ ላይ ግፍ ተፈጽሟል። የትም ጦርነት ያለበት ቦታ ላይ በፓወር ከፍ ያለው አካል በፓወር ዝቅ ያለውን ይጨቁናል፣ በደል ያደርሳል። ግን የአርሲን እናቶች ጡት ሚኒሊክ ቆርጧል የሚል ታንጀብል የሆነ ገለልተኛ ጸሐፊ የጻፈውን መጽሐፍ ወይም ደግሞ ሶርስ ካመጣህልኝ እኔ በትክክል አኖሌ ላይ ሚኒሊክ በእጁ ጡት ቆርጧል ብዬ ቪዲዮ ሰራለሁ። እኔ የታሪክ ማጣቀሻዎችን ሶርሶችን ለመፈተሽ ሞክሬያለሁ። እስከዛሬ ግን ሚኒሊክ አኖሌ ላይ ወይም ደግሞ አርሲ ላይ የአርሲ እናቶችን ጡት ቆርጧል የሚል ከተስፋዬ ገብረአብ የጥላቻ መጽሐፍ ውጪ ይህን ነገር አስረግጦ የሚነገር ገለልተኛ ጸሐፊ የጻፈውን ሶርስ ከነገርከኝ እኔ ስለ ሚኒሊክ በእጁ አርሲ ላይ ሄዶ ጡት ቆርጧል ብዬ ቪዲዮ ሰራለሁ። ታሪክ ያለ ታንጀብል ማስረጃ ባዶ ነው፣ ዜሮ ነው። የሆኑ አፈታሪኮችን የሆኑ ልብ ወለዶችን አንብበን ወደ ማህበራዊ ሚዲያ መተን ህዝብን ከህዝብ የሚያጋጭ ሰላምን የሚያደፈርስ ለአብሮነታችንና ለወደፊት አብሮ መኖራችን ራሱ አደጋ የሚፈጥር አይነት ትርክት ይዘን እየመጣን በህዝቦች መካከል እልቂትን ባናውጅ ጥሩ ነው ብዬ አስባለሁ። በእርግጥ ያንተን ማንነት ለመረዳት እሞክራለሁ። 2010 ይህ መንግስት ኢትዮጵያ ብሎ ሲመጣ ኢትዮጵያ ብለው ወደፊት ከወጡ ወደ ነፈሰበት ከነፈሱ ሰዎች አንተ ግንባር ቀደም ነበርክ። አሁን ግን ይህ መንግስት ኢትዮጵያ ማለቱን እየቀነሰ ሲመጣ፣ ብሔርን እየመሰለ ሲመጣ አንተም ይህ መንግስት ወደ ነፈሰበት እየነፈስክ እንዳለ እንረዳለን። ይሄ ደግሞ ከጥቅምና ከጥራጥሬ ወይም ደግሞ ከዕለት ጉርስ አንጻር ስለሆነ በተቻለ መጠን እስቲ ለአይምሮህ ለማደር ሞክር። አሁን አንተ ያኔ ይሄን መጽሐፍ ስትጽፍ ተቀባይነት አግኝተሃል። ነገ ግን የሆነ መጽሐፍ ጽፍ ያለው ብለህ ወደ ሚዲያ ብትመጣ ግዙኝ ብትል ማን ነው የሚገዛ? ማን ነው አንተን አምኖ መጽሐፍህን ገዝቶ የሚያነበው? ዛሬ ለምንበላውና ለዕለት ጉርሳችን ሳይሆን ለማንነታችንና ለኢሜጃችን መጨነቅ አለብን። ሀገር እንደ ሀገር ትቀጥላለች። እኔም አልፋለሁ፣ አንተም ታልፋለህ። ሀገር ግን ትቀጥላለች። የጥላቻ ግንብ ግን ባንገነባ ጥሩ ነው።